attindukkanoom nesi wajjin iftina bahee miltoo baay'attis wallaalanii situ naaf ta'ee utuutin jirree maal qabbe eenyuun himadhu isa kamiin dura oolchee kam kee booda dubbadhu utuutin jirree maal qabbe eenyuun himadhu isa kamiin dura oolchee kam kee booda dubbadhu ati gaariidha ati gaariidha ati gaariidha ati gaariidha ቆሙ የሚችሉ ብዙ ተግዳሮቶች ነበሩ። ስም ማጥፋቶች ነበሩ፣ ዘረፋዎች ነበሩ፣ በጣም ድካም ነበር፣ ህመም ነበር፣ በጣም ብዙ ነገሮች ነበሩ። ነገር ግን እነዚህ ሁሉ ነገሮች እግዚአብሔር ስላስጀመረን ሊያስቆመን አልቻለም። አልፈን ለመምጣታችን ሚስጥሩ ሁኔታዎች መመቻቸታቸው አይደለም። ትምህርቶችን ሪከርድ ተደርጎ የምናስተላልፍበት ዳታ ያጣንበት ጊዜ ብዙ ነበረ። ነገር ግን እነዛን ሁሉ ነገሮች አልፎ መምጣት የቻለው እግዚአብሔር ስላስጀመረ ነው። ስለዚህ ገማልያ ለፈሪሳውያን ምን አላቸው? እነ ጴጥሮስን ወንጌል ላይ ሰብኩ በጣም ባስጠነቀቋቸው፣ ሲቃወሟቸው እነዚህ ሰዎች አላቸው ከእግዚአብሔር ከሆኑ ልታስቆሟቸው አትችሉም። እንዲያውም ከእግዚአብሔር ጋር ስትጣሉ ራሳችሁን ታገኙታላችሁ። ከእግዚአብሔር ካልሆኑ ግን ተዋቸው፣ በራሳቸው ሰዓት ይጠፋሉ። ተመልከቱ፣ ገሊላዊ ይሁዳ አለ በአንድ ወቅት ተነሳ፣ ትልቅ ሰው ነኝ አለ። ብዙ ሰው ተከተለው፣ እሱን ተገደለ፣ ተከታዮቹ ተበተኑ አለ። ቴዎዳስም ተነሳ፣ ብዙ ተከተለው፣ ጠፋ፣ ተከታዮቹ ተበተኑ። ከእግዚአብሔር ያልሆነ ይበተናል፣ ይጠፋል፣ ይቆማል። ከእግዚአብሔር የሆነ ግን ይቀጥላል። ዛሬ ድምጽ የምትሰሙ ሰዎች በትዳራችሁ፣ በስራችሁ፣ በአገልግሎታችሁ፣ በቢዝነሳችሁ፣ በራእያችሁ፣ በምታስቡት ነገር ላይ ሁሉ ተግዳሮት ከበዛባችሁ፣ ተቃውሞ ከበዛባችሁ አትፍሩ። እግዚአብሔር ካስጀመራችሁ፣ እግዚአብሔር ከእናንተ ጋር ካለ የእናንተ ነገር ይቀጥላል። አልጋ ባልጋ ስለሆነላችሁ፣ ነገሮች ስለተሰካኩላችሁ እንዳትኮሩ። እግዚአብሔር ከሌለበት መቆሙ አይቀርምና። ስለዚህ እግዚአብሔር ካንተ ጋር ይሁን፣ እግዚአብሔር ካንቺ ጋር ይሁን፣ እግዚአብሔር ከኔ ጋር ይሁን። እግዚአብሔር ከኛ ጋር ካለ እንቀጥላለን፣ ወደፊት አልፈን እንሄዳለን። ጌታ የተባረከ ይሁን፣ የተመሰገነ ይሁን። ኢየሱስ ጌታ ነው። ዛሬ አዲስ ትምህርትን አብረን እንጀምራለን። ይህን ትምህርት ወደ እናንተ ማስተላለፍላችሁ ፓስተር ያሬ ነኝ ከሄቨን ዌይ ኢንተርናሽናል ቸርች። ሌሎች በጣም ህይወትን የሚለውጡ በክርስትና ህይወታችሁ ስር እንድትሰዱ የሚያደርጓችሁ መጽሐፍ ቅዱሳዊ አስተምህሮቶችን በይበልጥና በስፋት ማግኘት የምትፈልጉ ሰዎች ካላችሁ ከዚህ ትምህርት መጨረሻ ላይ በማስቀመጠው የቴሌግራም እና የዋትስአፕ አድራሻችን ልታገኙንና ከኛ ጋር አብራችሁ ልትማሩ እንደምትችሉ በጌታ ፍቅር ላሳስባችሁ እወዳለሁ። ክብር ለኢየሱስ ይሁን። ዛሬ አዲስ ትምህርት እጀምርላችኋለሁ። የጌታ ስም የተባረከ ይሁን። በጌታ ፍቅር ይህን ትምህርት የምትሰሙ ሰዎች በሙሉ ትምህርቱን ከሰማችሁ በኋላ በጣም ወሳኝና አስፈላጊ ስለሆነ ለራሳችሁ ከተጠቀማችሁ በኋላ ለሌሎች ሰዎችም ቴሌግራም፣ በዋትስአፕ አድራሻቸው ሁሉ ለምታውቋቸው ሰዎች ሁሉ ሼር እንድታደርጉ እንድታስተላልፉ በጌታ ፍቅር ጠይቃችኋለሁ። ምክንያቱም የእግዚአብሔር ቃል ነው፣ ቃሉላ ከፈወሳቸው ስለሚል የእግዚአብሔር ቃል ሙስሊሙንም፣ ኦርቶዶክሱንም፣ ክርስቲያኑንም፣ ፕሮቴስታንቱንም፣ ፓጋኑንም፣ ባለስልጣኑንም፣ ትልቁንም፣ ትንሹንም፣ ነጩንም፣ ጥቁሩንም ሁሉንም ይፈውሳልና የእግዚአብሔር ቃል ያዘነን ያጽናናል፣ የወደቀን ያነሳል፣ የሳተን ይመልሳል፣ የታመመን ይፈውሳል። የተለያየ ጥያቄ ላላቸው ለጥያቄዎቻቸው ሁሉ ምላሽን መስጠት ስለሚችል በጌታ ፍቅር ጠይቃችኋለሁ። ይሄን ትምህርት የሰማችሁ ሰዎች አደራ ምላችሁ ነገር ትምህርቱ ከሰማችሁ በኋላ በአድራሻቸው ላላችሁ ቴሌግራም፣ ዋትስአፕ ተጠቃሚ ለሆኑ ሰዎች በሙሉ ሼር እንድታደርጉት በእግዚአብሔር ፍቅር ጠይቃለሁ። ስፔሻሊ ደግሞ የትምህርት በጣም ወሳኝና አስፈላጊ ስለሆነ ነው። ስለምታደርጉት በሙሉ እግዚአብሔር ይባርካችሁ። መጽሐፍ ቅዱስ ሲናገር ወደ ዓለም ሁሉ ሂዱ፣ ወንጌልም ለፍጥረት ሁሉ ስበኩ ይላል። ወንጌል በዚህ መንገድ ነው የሚሰበከው። ስለዚህ ሼር ማድረግ ማንንም አይከብድም፣ ሼር ማድረግ ማንንም አይጎዳም። አንተ ሼር ባደረግከው ትምህርት ውስጥ፣ አንቺ ሼር ባደረግከው ትምህርት ውስጥ የሆነ ሰው ይፈወሳል፣ የሆነ ሰው ይባረካል፣ የሆነ ሰው ነፃ ይወጣል። እከሌ አይፈልግም፣ እከሌ ተቃዋሚ ነው፣ እከሌ አይቀበልም አትበሉ። በቃ ዝም ብላችሁ ላኩ። ዝም ብላችሁ ብቻ ሼር አድርጉ። ስራው የእግዚአብሔር ነው። በአንቺ ሼር ማድረግ ውስጥ እግዚአብሔር ይሰራል። በአንተ ሼር ማድረግ ውስጥ እግዚአብሔር ይሰራል። የጠፉትን ይመልሳል፣ የወደቁትን ያነሳል፣ ያዘኑትን ያጽናናል፣ የሳቱትን ይመልሳል፣ የታመሙትን ይፈውሳል። ጥያቄ ላላቸው እግዚአብሔር አምላክ ጥያቄውን ይመልስላቸዋል። እኔና እናንተ እንዴት እንደተፈወስን፣ እንዴት እንደተባረከን፣ እንዴት ነፃ እንደወጣን እናውቃለን። ክብር ለኢየሱስ ይሁን። የሆነ ሰው የነገረን ወንጌል ነው የቀየረን። በሆነ አጋጣሚ የሰማነው ቃል ነው ህይወታችንን የለወጠው። ስለዚህ
ሼር ማድረግ ስለማይጎዳችሁ ስለማይከብዳችሁ ለምታውቋቸው ሰዎች ሁሉ በየትኛውም መንገድ እንድታስተላልፉ በጌታ ፍቅር ጠይቃለሁ። ስለምታረጉ ከወዲሁ እግዚአብሔር ይባርካችሁ ማለት ነው ወዳለው። በተጨማሪ አሁን በድጋሚ ብዙ ትምህርቶችን ደህንነት፣ ደቀ መዝሙር አገልግሎት፣ መሰረታዊ ክርስትና ትምህርት በጣም ብዙ አስተምሮቶችን ማግኘት የምትፈልጉ በሀገር ውስጥ ሀገር ውጭ ያላችሁ የእግዚአብሔር ቃል ጥማት ያላችሁ ሰዎች ብዙ ትምህርቶችን ስለማስተምር እነዚህ ትምህርቶች እንዲደርሷችሁ ተምራችሁ በእግራችሁ እንድትቆሙ ክርስትና እንዲገባችሁ ራሳችሁ እንድትችሉ ከፈለጋችሁ ከነዚህ ትምህርቶች መጨረሻ በማስቀመጠው ቴሌግራም ዋትስአፕ አድራሻችን አገኙኝ። አስተምራችኋለሁ፣ ወደ ወንድሞቻችን ትቀላቀላላችሁ ማለት ነው በጌታ በኢየሱስ ስም አሜን። አሁን በቀጥታ ወደ ትምህርት ገባለሁ። ዛሬ የመጀመሪያው አዲስ ትምህርት ነው። የትምህርቴ ርዕስ ሰንበት መች ነው የሚል ነው። ሰንበት መች ነው የሚል አዲስ ትምህርትን ጀምሬያለሁ። በጌታ በኢየሱስ ስም እግዚአብሔር ሆይ አመሰግንሃለሁ። ተናገረን፣ አስተምረን፣ ፍቃድና ሐሳብህን ግለጥልን። በተማርነው መሰረት መኖር እንድንችልም በኢየሱስ ስም እርዳን። የቃለ ፍቺ ያበራል አላዋቂዎችንም አስተዋይ ያደርጋል ተብሎ ጻፈ። የቃለ ፍቺ በመካከላችን ያብራ በኢየሱስ ስምና ስልጣን አሜን። እንግዲህ ትምህርቴ ሰንበት መች ነው፣ ሰንበት መች ነው። ክብር ለኢየሱስ ይሁን። ሰንበት መች ነው የሚል ትምህርትን አስተምራለሁ። ይሄን ትምህርት ለማስተማር የተነሳሳሁበት ምክንያት አለኝ። በጣም ብዙ ሰዎች በሰንበት ዙሪያ ላይ ክርክር አላቸው። ብዙ አለመግባባቶች፣ ብዙ አለመስማማቶች አሉ። እስኪ ልጠይቃችሁ፣ ሰንበት ለአንተ መቼ ነው? ሰንበት ለአንቺ መቼ ነው? ሰንበት ለእናንተ መቼ ነው? ክብር ለኢየሱስ ክርስቶስ ይሁን። እና ይህን ማወቅ በጣም አስፈላጊ ነው። በተለምዶ እርግጠኛ ነኝ በጣም ብዙዎቻችሁ ሰንበት መች ነው ብትባሉ አርብ ነው ትላላችሁ ብዬ አላስብም። ሐሙስ ነው ትላላችሁ ብዬ አላስብም። ሰኞ ነው ትላላችሁ ብዬ አላስብም። ሰንበት መች ነው ብላችሁ በጣም ብዙ ሰው ቅዳሜ ነው ትላላችሁ ብዬ አላስብም። ሰንበት መች ነው ብላችሁ አብዛኛው ከ75% በላይ ሰንበትማ እሑድ ነው ትላላችሁ። ምክንያቱም በኦርቶዶክስ እምነትም እሑድ ጠዋት 11 ሰዓት ቤተክርስቲያን ሄደን እናስቀድሳለን። ሰንበት የሚለውን ቃል ከልጅነታችን ጀምሮ እየሰማንም አድገናል። እናቶቻችን ዛሬ ሰንበት ነው ስራን ሰራ ሲሉ እንሰማለን። ዛሬ ሰንበት ነው እንጨት አንፈልጥም ሲሉ እንሰማለን። ዛሬ ሰንበት ነው ልብስ አናጥብም ሲሉ እንሰማለን። ዛሬ ሰንበት ነው ሲሉ እንሰማለን። ቤተክርስቲያን ሄጄ ሳለማለሁ ሲሉ እንሰማለን። ግን ላንተ ሰንበት መች ነው? ግን ላንቺ ሰንበት መች ነው? አይ ሰንበትማ እሑድ ነው። ለምን? የሰንበት ትምህርት ቤት ተማሪ ነበርኩኝ። ሰንበት ትምህርት ቤት ደግሞ ወደ እሑድ ነበር የምንማረው የሚል ምላሽ እንሰጣለን። የፕሮቴስታንት እምነት ተከታዮች የሆኑም ሰንበትማ እሑድ ነው እንዴ? አምልኮ እሑድ ጠዋት ነው እኮ የምናመልከው። ሰንበት ብዙ ነገሮች በልምድ የምንከተላቸው ነገሮች አሉ። እውነታቸውን የማናውቃቸው ነገሮች አሉ። ግን በትክክለኛው መጽሐፍ ቅዱሳዊ በሆነ መንገድ ሰንበት ግን መች እንደሆነ ስንቶቻችን እናውቃለን? መጽሐፍ ቅዱሳችን ሲናገር እንዲህ የሚል ቃል አለ። በጌታ በኢየሱስ ስም አነብላችኋለሁ። ዘፍጥረት ምዕራፍ 1 ላይ ቁጥር 29 ጀምሮ በጌታ በኢየሱስ ስም አነብላችኋለሁ። እግዚአብሔር እንዲህ አለ፣ በምድር ላይ ያሉትን ዘር የሚሰጡ ተክሎች ሁሉ በፍሬያቸው ውስጥ ዘር ያለባቸውን ዛፎች ሁሉ ምግብ ይሆኑላችሁ ዘንድ ሰጥቻለሁ። እንግዲህ ለምድር አራዊት ሁሉ፣ ለሰማይ ወፎች ሁሉ፣ በምድር ለሚንቀሳቀሱ ሕያዋን ፍጡራን ሁሉ ማንኛውም ለምለም ተክል ምግብ እንዲሆናችሁ ሰጥቻለሁ እንዳለውም ሆነ። እግዚአብሔር ያደረገውን ሁሉ አየ፣ እነሆ እጅግ መልካም ነበር። መሸነጋም 6ኛ ቀን ይል። የሰማያትና የምድር ምዕራፍ 2 ጀምሬያለሁ። የሰማያትና የምድር በውስጣቸውም ያሉት ሁሉ አፈጣጠር በዚህ ሁኔታ ተከናወነ። እግዚአብሔር ይሰራ የነበረውን ሥራ በሰባተኛው ቀን ላይ ፈጽሞ ነበረ። ስለዚህ ከሰራው ሥራ ሁሉ በሰባተኛው ቀን አረፈ። እግዚአብሔር በሰባተኛው ቀን ባረከው፣ ቀደሰው። ካከናወነ የመፍጠር ሥራ ሁሉ ያረፈው በሰባተኛው ቀን ነውና ይላል። እግዚአብሔር ይሰራ የነበረውን ሥራ በሰባተኛው ቀን ላይ ፈጽሞ ነበረ። ስለዚህ ከሰራው ሥራ ሁሉ በሰባተኛው ቀን አረፈ። እግዚአብሔር ሰባተኛውን ቀን ባረከው፣ ቀደሰውም። ካከናወነ የመፍጠር ሥራ ሁሉ ያረፈው በሰባተኛው ቀን ነውና። ክብር ለኢየሱስ ይሁን። ትምህርቴ ርዕሱ ሰንበት መች ነው። ከጥያቄ ነው የምጀምረው። መልሱ ለራሳችሁ ነው የምትይዙት። ሰንበት ለአንተ መች ነው? ሰንበት ለአንቺ መች ነው? ሰንበት ለእናንተ መች ነው? ደስ ያላችሁ ማለት ትችላላችሁ ለራሳችሁ። ሐሙስ ነው በሉ ከፈለጋችሁ። ከዛ በኋላ ሐሙስ ነው ካላችሁ በኋላ መጽሐፍ ቅዱሳዊና ታሪካዊ ምላሽ ማቅረብ ይጠበቅባችኋል። ቅዳሜ ነው በሉ፣
መጽሐፍ ቅዱሳዊና ታሪካዊ ምላሽ ማቅረብ ይኖርባችኋል። እሁድም የምትሉ ሰዎች ትኖራላችሁ። መጽሐፍ ቅዱሳዊና ታሪካዊ ምላሾችን ማቅረብ አለብን። በስማ በለው አይደለም። ሰንበት ትምህርት ስለተማርን አይደለም። ቤተሰቦቻችን ዛሬ ሰንበት ነው እንጨት አንፈልጥም ስላሉን አይደለም። ዛሬ ስራ ስለሌለ ትምህርት ቤት ስራ ዝግ ስለሆነ አይደለም ዛሬ ሰንበት ነው የምንለው። አንድ ነገር ስንል በስማ በለው ማለት የለብንም። ኢትዮጵያ ውስጥ ምን እንዳለ ታውቃላችሁ? በጣም የማዝነው ነገር እንዲሁ በደመ ነፍስ የሚነዳ በጣም ብዙ ትውልድ አለ። አንዳንድ ጊዜ ቆም ብዬ ሳስብ በጣም ይደንቀኛል። ዶክተር የምትሏቸው፣ ፕሮፌሰር የምትሏቸው፣ ተምረዋል በጣም ያውቃሉ የምትሏቸው ሰዎች እምነት ጋር ሲመጣ ግን፣ ሃይማኖት ጋር ሲመጣ ግን በደመ ነፍስ ሲነዱ ታያላችሁ። ሌላውን ነገር የሚመረምሩ ሰዎች፣ ሌላውን ነገር የሚመራመሩ ሰዎች፣ ሌላውን ነገር አበጥረው የሚያዩ ሰዎች እምነት ጋር ሃይማኖት ጋር ሲመጣ ግን በደመ ነፍስ ዝም ብሎ አባርሶ እንዳሉ እሳቸው እንዳሉ በእርሶ መጀል እያለ ምንም በእርሶ መጀል የሚባል ነገር የለም። እርሶ እንዳሉ እሳቸው እንዳሉ የሚባል ነገር የለም። ፈትነን መርምረን ልናውቅ ያስፈልጋል። ለዚህ ነው መጽሐፍ ቅዱስ ሲናገር ትንቢትን ሁሉ አትመኑ መርምሩ ይላል። ስብከትን ሁሉ አትመኑ መርምሩ፣ ትምህርትን ሁሉ አትመኑ መርምሩ፣ ጸሎትን ሁሉ አትመኑ መርምሩ፣ አገልግሎትን ሁሉ አትመኑ መርምሩ፣ ተአምራቶችን ሁሉ አትመኑ መርምሩ፣ ድንቅ ነገሮችን ሁሉ አትመኑ መርምሩ። የእግዚአብሔር ቃል ትውልድ እንዲመረምር አዟል። ምክንያቱም በስመ ሃይማኖት፣ በስመ እምነት፣ በስመ የሃይማኖት አባት፣ በስመ የሃይማኖት እናት፣ በስመ ሃይማኖት አስተማሪ በጣም ብዙ ሰው እየሳተና እያሳተ እያጨረበረ ሰዎችን እንደሚጎዳ እግዚአብሔር ስለሚያውቅ ምን አለ? አትመኑ መርምሩ አለ። እና በጣም አዝናለሁ ኢትዮጵያ ውስጥ፣ በጣም አዝናለሁ ኤርትራ ውስጥ ያለን ሰዎች። ሁሉንም ሰው እኔ ስለ ሁሉም ሰው ነው ማወራው። ባይዘው ይሄ ሁሉንም ሰው ይመለከታል። በጣም ዶክተር የምትሉት፣ ፕሮፌሰር የምትሉት፣ ኢንጂነር የምትሉት፣ በጣም የተማረ ሳይንቲስት የምትሉት ሰው ሃይማኖት ጋር ሲመጣ ግን ሞኝ ነው። ሃይማኖት ጋር ሲመጣ ግን በጣም ይታለላል። አንድ ያልተማረ የሃይማኖት አስተማሪ ነኝ የሚል ኢዝና ወዝን እንኳን ለይቶ የማያውቅ ደብዳቤ እንኳን በስነ በቅጡ መጽሐፍ የማይችል መጽሐፍ ቅዱስ ይዞ ስለቆመ፣ ገዋን ለብሶ ስለቆመ፣ ጥምጣም ስለጠመጠመ፣ ጸበል ስለረጨ፣ መስቀል ስላሳለመ፣ ማይክ ይዞ ስለዘመረ፣ ስለሰበከ፣ ትንቢት መሳይ ነገር ስለተናገረ እነዚህ ትልልቅ ሰዎችን ሲያታላቸው እኔ ሳይ በጣም ውስጥ ያዝናል። አንዳንድ ጊዜ ኦፍ ኮርስ ሰውን አደንቃለሁ። ትህትናው ሰው ለአምላክና ለሃይማኖት ያለውን አክብሮት ነው የሚያሳየው። አይ አፕሪሺየት ያን አደንቃለሁ። ግን መጽሐፍ ቅዱስ ትንቢትን ሁሉ አትመኑ መርምሩ ስለሚል ስብከትን ሁሉ ማመን የለብንም መመርመር፣ ትንቢትን ማመን የለብንም መመርመር፣ ጸሎትን ማመን የለብንም መመርመር፣ ሃይማኖታዊ ፕሮግራሞችን ሁሉ ዝም ብለን ማድረግ የለም መመርመር። ምን ነው መጽሐፍ ቅዱስ ስለዚህ ነገር የሚለው? በኦርቶዶክስ እምነት ውስጥ ያሉ በዓላቶችን በሙሉ ዝም ብሎ ማክበር አይደለም። መጽሐፍ ቅዱስ ስለዚህኛው በዓል ምን ይላል? ታሪክ ስለዚህኛው በዓል ምን ይላል? በምን አይነት መንገድ መከበር አለበት ይላል። መመርመር፣ መጠየቅ። በጣም የሚገርመው ነገር እኔም ኦርቶዶክስ ስለነበርኩኝ እዛኛው ቤት ያለው ትልቁ ችግር መጠየቅ አይቻልም። መጠየቅ ኃጢአት ነው። መጠየቅ ነውር ነው። እና ሰው መጠየቅ ይፈራል። እኔ ደግሞ በጣም እጠይቅ ነበርና በጠየቃችሁ ቁጥር የሚገርማችሁ ነገር እንደ ጠላት ትታያላችሁ። ይሄማ ሳይመነፍቅ አይቀርም ምናምን ትባል። መጠየቅ ነውር ነው። ያልገባችሁ ነገር መጠየቅ በጣም ነውር ነው። አንድ ጊዜ አንድ ትልቅ የእምነት አባት አንድ ነገር እየነገሩን እመቤታችን ቅድስት ድንግል ማርያም አርጋለች ሲሉ እኔ ብታረግም ምንም ብትልም ተቃውሞ የለኝም። እሰየው እንኳን እሷ የጌታዬ እናት ይቀርና ኤልያስም አርጓል እኮ። እንኳን እሷ ኤልያስ አርጓል የጌታዬ እናት ይቀርና፣ ግን አባል መጽሐፍ ቅዱስ ላይ አርጋለች የሚለውን ቃል ማረጋገጫ ይስጡ ሲል በቃ ሌላ ነገር ተፈጠረ አልኳችሁ። መጠየቅ አይቻልም። ለምን ሌላ ነገር ተፈጠረ? እሳቸው መልስ ስለሌላቸው። መልስ ቢኖር እኮ አያናደድም። መልስ ቢኖር እኮ አያበዛጭም። ዝም ብለህ ተቀበል ነው። ዝም ብለን የምንቀበለው ነገር መኖር የለበትም። ህይወት ነው። ሃይማኖት ማለት ህይወት ነው። ማወቅ አለብን። ስናመልክ አውቀን፣ ስንጸልይ አውቀን መሆን መቻል አለበት እና እዛ መጠየቅ አይቻልም። ምክንያቱም አብዛኛው ነገር መጽሐፍ ቅዱሳዊ ምላሽ አይኖረውም። ዛትስ ዋይ ግን መጽሐፍ ቅዱስ ላይ አንድም ቦታ እመቤታችን ቅድስት ድንግል ማርያም አረጋለች የሚል ቃል የለም። አንዳንዱ ሞታለች የሚልም የለም ይላል። ባይኖርም ግን
መጽሐፍ ቅዱስ ሲናገር አፈር ነህና ወደ አፈር ትመለሳለህ ይላል። መጽሐፍ ቅዱሳችን ሲናገር ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ይላል። ብዙ ነገሮች አሉ እዛ ጋር እንደ ባለ አእምሮ ስንመለከታቸው። እዛ መጠየቅ አይቻልም፣ ነውር ነው። ስለ ጾም ስለ ጸሎት ስለማይገባችሁ ነገር ስትጠይቁና መጽሐፍ ቅዱሳዊ ምላሽን ስትሹ ብዙ ጊዜ አታገኙ። ግን ይሄ አግባብ አይደለም። ለሁሉ ነገር መልስ ሊኖረን ያስፈልጋል። አንዳንድ ህግ ወግ ይበዛዋል፣ ባህል ይበዛዋል። እንደዛ መሆን የለበትም። እና ኢትዮጵያ ውስጥ አሁን ፕሮቴስታንት ቸርች ጋር ስትመጡ በጣም አዝናለሁ። አንድ በስነ ስርዓት እንደው ስሙን እስከነ አያቱ እንኳን መጽሐፍ የማይችል አንድ ነብይ ነኝ ብሎ የተነሳ ሰው ኢኮኖሚክስ ያጠናን ሰው አካውንቲንግ የተማረን ሰው ፒኤችዲ የሰራን ሰው ጉባኤ ውስጥ ሰብስቦ ኤቲኤምህን አምጣ ሚራክል መን ይላርግል ብሎ ሲጸልይ አሜን የሚለው ሰው በጣም ያሳዝነኛል። በጣም ያሳዝነኛል። ሃው እንዴት ብሎ ሰው መጠየቅ አለበት። መጽሐፍ ቅዱስ የሚለው የእጅን ስራ እባርካለሁ ነው። እግዚአብሔር በትህትና ስማት አይሰራም። ኤቲኤም ላይ ስለተጸለየ ቃል ስለወጣ አካውንቴው ዘሎ የሚገባ ገንዘብ የለም። ከገባም ወይ በሰት የገባ ነው አሊያም ደግሞ የማውቀው ገንዘብ ነው ሊገባ የሚችለው። የማውቅ እንጂ ዱብ የሚል ነገር የለም። ወንጀልም ነው። እና እምነት ቦታ ላይ በጣም ብዙ ሰዎች ያሳዝኑኛል። በጣም ብዙ ሰዎች ያሳዝኑኛል። ሰው ግን ቅን ነው። አምላኩን ከመፍራት ከመውደዱ ሃይማኖቱን ከማክበሩ እነዛንም ሰዎች እንደ እውነተኛ የሃይማኖት አስተማሪ የሃይማኖት አባት የሃይማኖት መሪዎች አድርጎ በመቀበሉ ነው። ኦፍ ኮርስ መቀበላችሁ ጥያቄ የለውም። ግን አትመኑ፣ መርምሩ፣ መጠየቅ ግን አለባችሁ። በደመ ነፍስ ምን ነዳ መሆን የለብንም። በእውቀት ነው። ነፍስ ያለ እውቀት ትሆን ዘንድ መልካም አይደለም ይላል። የምናደርገው ነገር በሙሉ በእውቀት መሆን አለበት። ስንጸልይ በእውቀት፣ ስናመልክ በእውቀት፣ ስንከተል በእውቀት። ስንቶቻቸውን ስለምታመልኩት እምነት፣ ስለምታመልኩት አምላክ፣ ስለምትከተሉት ሃይማኖት ብትጠየቁ ከአስከፈ አሳምራችሁ ስንቶቻችሁ መናገር ትችላላችሁ። በደመ ነፍስ እንዲሁ በጡት ክርስትናን በጡት እስልምናን በጡት ጴንጤነትን በጡት ኦርቶዶክስነትን በጡት ተቀብለን እናድጋለን። ማጆሪቲውን አሁን በጣም ብዙ ኦርቶዶክስ ተከታዩን አንገት ላይ ያለው ማህተም ምንድነው ብትሉት ማህተሜን አልበጠስም ከሚለው መፈክር ውጭ የዘለለ ነገር ላይነግራችሁ ይችላል። ግን ሚኒንጉ ምን እንደሆነ ግን ላያውቀው ይችላል። በኦርቶዶክስ ያሉትን ጾሞች አጥብቆ ሊጾም ይችላል። ብትጠይቁት ግን ሚኒንጉን ላይነግራችሁ ይችላል። እዚህ ጋር ይመጣና ደግሞ እናንተ ቤቶች አጾሙ ዓርብ ሮብ እየበላችሁ ይላል። ምንድነው ዓርብ ሮብ ብላችሁ ብትጠይቁት ግን መጽሐፍ ቅዱሳዊ ምላሽ የለውም። ሮብ ማለት ኢየሱስ ተላልፎ የተሰጠበት ቀን ነው። ዓርብ ኢየሱስ የተሰቀለበት ቀን ነው። ሐሳቡ ጥሩ ነው። ግን ዓርብና ሮብ እንኳን ሲጾም ለምን እንደሚጾም አያውቅም። በደመ ነፍስ የሚነዳ ሰው ብዙ ነው። በእውቀት ነፍስ ያለ እውቀት ዘንድ ትሆን ዘንድ መልካም አይደለም። ቸርች ውስጥ በደመ ነፍስ የሚነዳ ብዙ ሰው አለ። በደመ ነፍስ የሚነዳ በቃ። እውቀት ግን በጣም ወሳኝና አስፈላጊ ነገር ነው። በዚህ አጋጣሚ ማለት ነው እውቀት በጣም ወሳኝ አስፈላጊ ነገር ነው። ስናውቅ ምናደርገው ነገር በሙሉ እናውቅ። ምን ማድረግ እንዳለብን እንደሌለብን እናውቃልና ትምህርት ያው ስለ ሰንበት መች ነውና ሰንበትንም በተመለከተ ብዙዎቻችን በደመ ነፍስ ነው። እሁድ ነው ቅዳሜ ነው። ግን ሰንበት መች ነው? መጽሐፍ ቅዱሳዊና ታሪካዊ ምላሹ ሰንበት መች ነው የሚለውን ነገር ግን ልናውቅ ያስፈልጋል። ምዕራፍ 2 ከአንድ ጀምሮ የሰማያትና የምድር በውስጣቸውም ያሉት ሁሉ አፈጣጠር በዚህ ሁኔታ ተከናወነ። እግዚአብሔር ይሰራ የነበረውን ስራ በሰባተኛው ቀን ይፈጽመው ነበር። ስለዚህ ከሰራው ስራ ሁሉ በሰባተኛው ቀን አረፈ። እግዚአብሔር ሰባተኛውን ቀን ባረከው፣ ቀደሰው። ካከናወነው የመፍጠር ስራ ሁሉ ያረፈው በሰባተኛው ቀን። ሰንበት መች ነው የሚለውን ጥያቄ መልሱ ለራሳችሁ አቆዩትና እኔም መልሱን አሁን አልነግራችሁም። ሰንበት መች እንደሆነ እየተማማረ ስንሄድ በትምህርቴ ውስጥ እነግራችኋለሁ። ግን እስከዛ ራሳችሁን ጠይቁ። ሰንበት መች ነው? እውነት እሁድ ጠዋት ተሰብስበን ወንዱም ነጠላ ጋቢ እናትም ደግሞ ነጠላ ለብሰው ቤተክርስቲያን ስለሄዱ ነው? ህፃናቶች ጭንቅላታቸውን ስካርፍ ጠምጥሞላቸው ስለሄዱ ነው? ሄደው ቁርባን ስለወሰዱ ነው? እኛ ጴንጤዎች ደግሞ ለባብሰን አማምረን ዘናንጠን እሁድ ጠዋት 3 ሰዓት ሄደን አምልከን 7 ሰዓት ስለተመለስን ነው? ሰንበት በአማርኛው ሰንበት ትምህርት ስለተማርን በእንግሊዝኛው ሰንዴ ስኩል ገብተን ጠዋት ስለዘመረን ነው? ሰንበት እሁድ ነው ያለው? ጠይቁ። ሰኞ ነው የምትሉም ልትኖሩ ትችላላችሁ። ጊዜው ከባድ ነው።
ሰንበት መቼ ነው ስትሉት ቅዳሜ ነው የሚል ማን ነው ማክሰኞ ነው የሚል ሊኖር ይችላል። ሁለት ጓደኛ ማቾች ነበሩ አብሮ ይሄዳሉ ያዘገሙ ይሄዱ ያዘገሙ ይሄዳሉ እና የት እንደሚሄዱ ግን እኔ አላውቅም ግን ይሄዳሉ የሆነ ቦታ ሲሄዱ መሀል ላይ አንደኛው በጣም ግራ የገባው ነውና አንድ ግራ የገባው በጣም ግራ ከገባው ጓደኛው ጋር ነው በጣም ግራ ከገባው ጓደኛው ጋር ሆኖ ነው የሚሄዱት ግራ የገባው እኮ ነው ራሱና በጣም ግራ ከገባው ጋር ነው አብሮ የሚሄዱትና ስማ ነው አቤት ቅዳሜ መቼ ነው ሲል ቅዳሜ ሮብ ነው መሰለኝ አለው ቅዳሜ መቼ ነው አለው ቅዳሜ መቼ ነው ሲል ቅዳሜ ሮብ ነው መሰለኝ ብሎ ታረፈ ግራ የገባው በጣም ግራ ከገባው ጋር አብሮ ሲሄድ እውርን ቢበራ ሁለቱም ተያይዘው ገደል ኢትዮጵያ ውስጥ አሁን ሞስትሊ የምናየው ነገር እውርን ይመራል ሁለቱም ገደል የሃይማኖት አስተማሪ ነው የሚለው አብዛኛው እውር ነው ህዝቡም አብዛኛው የመንፈሳዊ እውርነት ውስጥ ነው ያለው እየሰደብኳቸው አይደለም ስለ መንፈሳዊ እውርነት ነው የምናወራው ስለዚህ ተያይዘው ገደል እየገባ ለነገርኳችሁ የሀገር ሽማግሌ የሚሆን የሚችሉ ሰዎች ትልልቅ ዕውቀት ያላቸው ሰዎች ከስሜትና ከዘረኝነት ልክፍት ያልተላቀቀ አንድ ሰባኪ ነኝ አስተማሪ ነኝ የሚል ሰው ነጋጣባ ወጥቶ ሶሻል ሚዲያ ላይ አንድን ወገን እያጠቃ ሲሰብክ አሜን ሲሉ ወንጌል አግላይ አይደለም ወንጌል ጸበኛ አይደለም ወንጌል በቀለኛ አይደለም ወንጌል ፍቅር ነው ወንጌል ይቅር ባይ ነው ለማንኛውም እግዚአብሔር ማስተዋል ይስጠን ሰንበት ግን እናንተ መቼ ነው ቅዳሜ መቼ ነው ሲለው ሮብ ነው መሰለኝ እንዳለው ለእናንተ ሰንበት መቼ ነው የሚለውን ጥያቄ ልተውላችሁና እኔ ወደ ትምህርት ልቀጥልላችሁ እንግዲህ ሰንበት መቼ ነው የሚለውን ጥያቄ በሂደት ምን መልሰው ሆኖ ሳለ ሰንበት ማለት ምን ማለት ነው የሚል የመጀመሪያ ሐሳብ ልናገር እወዳለሁ ሰንበት ማለት ምን ማለት ነው የሚል የመጀመሪያ ሐሳቤን መናገር እፈልጋለሁ ክብር ለኢየሱስ ክርስቶስ ይሁን ሰንበት ማለት ምን ማለት ነው ክብር ለኢየሱስ ይሁን እንግዲህ ሰንበት ማለት በመጽሐፍ ቅዱሳችንም መሰረት ሰንበት ማለት ምን ማለት ነው የሚል የመጀመሪያ ሐሳብ እናገራለሁ ሰንበት ማለት ባጭሩ እረፍት ማለት ነው ሰንበት ማለት በቃ ስራን ማቆም አለመስራት ማረፍ ማለት ነው ሰንበት ማለት ቀጥተኛ ትርጉሙ ይሄ ነው ሰንበት ማለት አለመስራት ወይም ማረፍ ማለት ነው ለዚህ ነው መጽሐፍ ቅዱሳችንም ሲናገር እዚሁ ዘፍጥረት ምዕራፍ 2 ከ1 ጀምሮ የሰማያትና የምድር በውስጣቸው ያሉት ሁኔታዎች ሁሉ አፈጣጠር በዚህ ሁኔታ ተከናወነና እግዚአብሔር ይሰራ የነበረውን ስራ በሰባተኛው ቀን ፈጽሞ ነበር ስለዚህ ከሰራው ስራ ሁሉ በሰባተኛው ቀን አረፈ እግዚአብሔር ሰባተኛውን ቀን ባረከው ቀደሰው ካከናወነ ምጥር ስራ ሁሉ ያረፈው በሰባተኛው ቀን ሰንበት ማለት አለመስራት ስራን መፈጸም ማከናወን ማረፍ ማለት ነው ሰንበት ማለት ይሄ ነው ክብር ለኢየሱስ ክርስቶስ ይሁን ሰንበት ማለት ይሄ ነው ሌላ ትርጉም የለውም የሆነ ሰው ከዚህ በኋላ ሰንበት ማለት ምን ማለት ነው ብሎ ቢጠይቃችሁ ሰንበት ማለት ማረፍ ማለት ነው ሰንበት የሚለውን ስያሜ ደግሞ ያወጣው ማን ነው ራሱ እግዚአብሔር ነው ሰንበት የሚለውን ስያሜ ያወጣው ራሱ እግዚአብሔር አንድ ቃል ልጨምርላችሁ ክብር ለኢየሱስ ክርስቶስ ይሁን ዘጸአት ምዕራፍ 20ን ሁላችሁም ታውቁታላችሁ 10ቱ ትእዛዛቶች የተጻፉበት ስፍራ ነው ዘጸአት ምዕራፍ 20 ከአንድ ጀምሮ በጌታ በኢየሱስ ስም አነብላችኋለሁ ዘጸአት ምዕራፍ 20 10ቱ ትእዛዛቶች የተጻፉበት ስፍራ ነው እንዲህ ይላል እግዚአብሔር እነዚህን ቃሎች ሁሉ እንዲህ ብሎ ተናገረ ከግብጽ ከባርነት ምድር ያወጣው እግዚአብሔር አምላክህ እኔ ነኝ ከእኔ በቀር ሌሎች አማልክት አይኑሩ በላይ በሰማይ ወይም በታች በምድር ካለው ወይም በውሃ ውስጥ ከሚኖሩ ነገሮች በማናቸው ምስል ለራስህ ጣዖትን አታብጅ አትስገድላቸው አታምልካቸው እኔ እግዚአብሔር አምላክ የሚጠሉኝ ልጆች ከአባቶቻቸው ኃጢአት የተነሳ እስከ 3 እና 4 ትውልድ ድረስ የምቀጣ ቀናተኛ አምላክ ነኝ ነገር ግን ለሚወዱኝና ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ፍቅርን የማሳይ ነኝ እግዚአብሔር አምላክህን ስም ያለ አግባብ አታነሳ እግዚአብሔር ስሙን ያለ አግባብ የሚያነሳውን በደል አልባ አያደርገውምና
የሰንበትን ቀን ቅዱስ አድርገህ አክብር። 6 ቀን ትሰራለህ፣ ስራህንም ሁሉ አከናውን። 7ኛውን ቀን ግን ለአምላክህ ለእግዚአብሔር ሰንበት ነው። በዕለቱ አንተም ሆነ ወንድ ልጅህ ወይም ሴት ልጅህ፣ ወንድ አገልጋይ ወይም ሴት አገልጋይ ወይም እንስሳ ወይም በግቢ ያለ መጻተኛ ምንም ሥራ አትስሩ። እግዚአብሔር ሰማያትን፣ ምድርን፣ ባህርን በውስጡ ያሉትን ሁሉ በ6 ቀን ፈጥሯል፣ በ7ኛው ቀን አርፏል። ስለዚህ እግዚአብሔር የሰንበትን ቀን ባረከው ቀደሰው ይላል። ክብር ለኢየሱስ ይሁን። አሜን። ዘጸአት ምዕራፍ 20 ከቁጥር 1 ጀምሮ ነው ያነበብኩላችሁ። ከቁጥር 1 ጀምሮ ከቁጥር 8 ጀምሮ ግን ሲናገር የሰንበትን ቀን ቅዱስ አድርገህ አክብር። 6 ቀን ትሰራለህ፣ 6 ቀን ትሰራለህ፣ ስራህንም ሁሉ አከናውን። ምንም አይነት ስራ በሕይወታችሁ ቢኖራችሁ አለ እግዚአብሔር ለእስራኤላውያን ሲነግራቸው በ6 ቀን ውስጥ ስሩና ጨርሱ፣ በ7ኛው ቀን ምንም እንዳትሰሩ። የሰንበትን ቀን ቅዱስ አድርገህ አክብር። 6 ቀን ትሰራለህ፣ ስራህንም ሁሉ አከናውን። 7ኛውን ቀን ግን ለአምላክህ ለእግዚአብሔር ሰንበት ነው። በዕለቱ አንተም ሆነ ወንድ ልጅህ ወይም ሴት ልጅህ፣ ወንድ አገልጋይ ወይም ሴት አገልጋይ ወይም እንስሳህ ወይም በግቢህ ያለ መጻተኛ ምንም ሥራ አትስሩ። ይሄ እንግዲህ እግዚአብሔር በሙሴ አማካኝነት ለሕዝቡ የሰጣቸው ትእዛዝ ነው። ከግብፅ ወጥተው ወደ ከነዓን ወደ ተስፋይቱ ምድር በሚጓዙበት ሰዓት እግዚአብሔር በምድረ በዳ ለእስራኤላውያን የተናገረው ድምፅ ነው። ሰንበትን በተመለከተ ማለት ነው። እንግዲህ 10ቱ ትእዛዛት ብዙ ናቸው። አባትና እናትን አክብር፣ አትግደል፣ አታመንዝር፣ አትስረቅ፣ በባልንጀራ ላይ ሐሰት አትመስክር፣ የባልንጀራህን ቤት አትመኝ ወዘተ። እነዚህን ሁሉ ጨምሮ ከኔ ውጪ ሌላ አምላኮችን አታምልክ፣ በላይ በሰማይ በታች በምድር ያለውን ቀርጸ ጣዖት ሰርተ ስዕል ስለ አታምልክ። አሁን እኛ ሀገር ውስጥ ታውቃላችሁ አይደለም? ብዙ የተቀረጹ የሚመለኩ ነገሮች አሉ። ስዕል ተስሎ ይመለካል፣ እንጨት በአናጺ ተጠርቦ ይመለካል። ባይዘው ይሄ 10ቱ ትእዛዝ መተላለፍ ነው። ለዚህ ነው ቅድም በጣም አዘናል ያልኩት። በጣም ተምረዋል፣ ተመራምረዋል፣ ያውቃሉ የምትሏቸው ሰዎች ሃይማኖት ጋር ሲመጡ ግን ይሸወዳሉ። ዋይ ብሎ መጠየቅ ያስፈልጋል። ሌሎች መጽሐፍቶችን መርምረን እንደምንረዳ ሁሉ መጽሐፍ ቅዱስን መርምረን ብንረዳ እኮ በጣም ብዙዎቻችን ቤተ እምነቶቻችንን እናስተካክል ነበረ። በእግዚአብሔር ስም በአምላካችን ስም አላስፈላጊ ነገር የእምነት መጽሐፋችን የማይፈቅደው መጽሐፍ ቅዱስ የማይፈቅደውን ነገር በቤተ እምነቶቻችን የሚደረጉትን በሙሉ እናስቆም ነበር። ህዝቡ እኮ ያስቆም ነበር። የእግዚአብሔር ህዝብ መጽሐፍ ቅዱስ ዕውቀት ቢኖረው ወጣቱ የኢትዮጵያ ወጣት በጣም ያሳዝነኛል። የመጽሐፍ ቅዱስ ዕውቀት ሳይሆን ያለው የሃይማኖት ቅናት አለው እና ስሜት አለው። እኔ አንዳንድ ጊዜ ለጥምቀት ለዳመራ ምናምን የኢትዮጵያ ኦርቶዶክስ ወጣቶች የሚያደርጉትን በቃ ጥረት ሳይ እንዴት እንደምቀና አልነግራችሁ። ያ መሰጠት ያ ቅናት የመጽሐፍ ቅዱስ ዕውቀት ውስጡ ቢኖረው ደግሞ ምን ያህል ትልቅ ስራ ሊሰራ እንደሚችል ሳስበው በጣም ይደንቀኛል። ግን አብዛኞቹ ጋር በጠይቋቸው መጽሐፍ ቅዱስ ታነባላችሁ? 90% አያነቡ፣ አያውቁ። ኢየሱስ ጌታ ነው። ያ ቅናት፣ ያ ፍላጎት፣ ያ ፍቅር የመጽሐፍ ቅዱስ ዕውቀት ቢጨመርበት ብዙ ነገሮችን ያስተካክል ነበር፣ ብዙ ነገሮችን መስመር ያስይዝ ነበር። ግን የሚያሳዝን ነገር ነው። ስለዚህ ሰንበትን በተመለከተ እግዚአብሔር ብዙ ነገር ተናገራቸው እዚህ ቦታ ላይ። ሰንበትን በተመለከተ ሰንበትን እናንተም አገልጋዮቻችሁም ሳትቀሩ ምንም ነገር መስራት የለባችሁ ማለት ታውቃላችሁ አይደል? እኛ ሀገር አሁን ሰንበት እሑድ ነው ይልና አንድ ቤተሰብ ግን የቤት ሰራተኛውን ሰንበት ሙሉ ቤተሰብ ሲያሳትፍ ይውላል። እየሻረው ነው። መጀመሪያም ስለ ሰንበት ጠሊቅ የሆነ ዕውቀት ስለሌለው በደመ ነፍስ ስለሚነዳ ነው። ግን ሰንበትን ብሎ ሰንበት እኮ የራሱ ሕግ አለው ታውቃላችሁ አይደለም? ሰንበት እንዴት መዋል አለብን የሚለው የራሱ ሕግ አለው። የሰንበት ሕግ አለ እኮ። የሰንበትን ሕግ እዚህ ጋር እኮ ስናነበው የሰንበትን ቀን ቅዱስ አድርገህ አክብር። 6 ቀን ትሰራለህ። ልብስ ማጠብ ካለብህ፣ እንጨት መፍለጥ ካለብህ፣ ገበያ መሄድ ካለብህ፣ ሽንኩርት መላጥ ካለብህ፣ ወጥ መስራት ካለብህ፣ እንጀራ መጋገር ካለብህ፣ ድፎ መደፋት ካለባችሁ በ6 ቀን ጨርሱ አላቸው እግዚአብሔር። በ6 ቀን ጨርሱ። የቤት ሰራተኛችሁ ሳትቀር መስራት ያለባት ነገር በ6 ቀን ውስጥ ሰርታ ትጨርስ። 7ኛውን ቀን ግን ለአምላክ ለእግዚአብሔር ሰንበት ነው። በዕለቱ አንተም ሆነ ወንድ ልጅህ ወይም ሴት ልጅህ፣ ወንድ አገልጋይ ወይም ሴት አገልጋይ
ወይም እንስሳ ወይም በግቢ ያለ መጻተኛ ምንም ስራ አትስሩ። እንስሳ ሳይቀር በሰባተኛ ቀን ምን እንዳይሰራ አህያ ራሱ አይሸከምም። አይገርምም? ሰንበት እረፍት ስለሆነ ማለት ነው። በእለቱ እግዚአብሔር ብቻ ሳይሆን አህያም ያርፍ ነበር። በሰንበት ቀን በሬ አያርስም፣ አህያ አይሸከምም፣ የቤት ሰራተኛ እንጨት አትፈልጥም። እግዚአብሔር 6 ቀን ስራውን ሰረሰ፣ በሰባተኛው ቀን ከስራ ሁሉ አረፈ ስለሚል እኔ እንዳረፍኩኝ ፍጥረትም ሁሉ ማረፍ አለበት ብሎ ነው እግዚአብሔር የወሰነው። እና ሰንበት ማለት እረፍት ማለት ነው፣ አለመስራት ማለት ነው። ሰውም ያርፋል፣ እንስሳም ያርፋል። ሰውም ያርፋል፣ እንስሳም ያርፋል። ታውቃላችሁ አይደል? ለመሬት ራሱ እኮ ሰንበት አላት እኮ። 6 ዓመት ዝሩ መሬታችሁን አለ፣ 7ኛውን ዓመት ግን አሳርፉት አለ። 6 ዓመት ሙሉ በሬ እንረዳበታል፣ 6 ዓመት ሙሉ ትራክተር ያርሳዋል፣ 6 ዓመት ሙሉ አንዴ ባቄላ ያፈራል፣ አንዴ ስንዴ፣ አንዴ በቆሎ፣ አንዴ ማሽላ፣ አንዴ ዘንጋዳ። 6 ዓመት የፈለከውን ነገር ከመሬት ምርት ሰብስብ፣ 7ኛውን ዓመት ግን እረፍ። መሬቱ ራሱ ተው ብሏል እግዚአብሔር። መሬቱ ራሱ አሳርፉት ብሎ ነው እግዚአብሔር በዚህ በቶራ መጽሐፍ በሕግ በ5ቱ መጽሐፍቶች ውስጥ ለሕዝቡ የተናገረው ማለት ነው። እና የኛ ሀገር ሰው ሰንበትን አውቃለሁ ይላል፣ ግን የሰንበትን ሕግ ግን አያውቅም። ሰንበት እንዴት እንደሚኖር አያውቅም። ሰንበትን አውቃለሁ ብሎ ግን በሰንበት ቀን ልብስ ያጥብ የሚሆን ነው። በሰንበትን አውቃለሁ ብሎ በሰንበት ቀን ብዙ ነገር ሲያደርግ ነው የሚለው። ኤኒዌይስ እሱ ዲቴል እየተማማር ስንገባ ምንድነው ነገር ነው የሚሆነው ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ሰንበት ማለት ምን ማለት ነው? ትርጉሙ አለመስራት፣ ማረፍ ማለት ነው። ምንም አይነት ስራ አለመስራት ምን ማለት ነው? ማረፍ። ምክንያቱም እግዚአብሔር ይሰራ የነበረውን ስራ በ6 ቀን ውስጥ ፈጸመ፣ 7ኛውን ቀን አረፈ፣ ባረከው፣ ቀደሰው። ምክንያቱም ከሚሰራው ስራ ያረፈው በ7ኛው ቀን ነው ይላል። እግዚአብሔር ይሰራ ከነበረው ስራ በሙሉ ያረፈው በስንተኛው ቀን ነበር? በ7ኛው ቀን ላይ ያረፈው። ከዛ እግዚአብሔር ያንን ዘፍጥረት ምዕራፍ 2 ምዕራፍ ቁጥር 1 ላይ ያለውን ቃል በሙሉ አመጣና እዚህ ጋር እንዲህ ብሎ አስቀመጠው። የሰንበትን ቀን ቅዱስ አድርገህ አክብር፣ 6 ቀን ትሰራለህ፣ ስራህንም ሁሉ አከናውን። በ7ኛው ቀን ግን ለአምላክ ለእግዚአብሔር ሰንበት ነው። በእለቱም አንተም ሆነ ወንድ ልጅህ ወይም ሴት ልጅህ፣ ወንድ አገልጋይ ወይም ሴት አገልጋይ ወይም እንስሳ ወይም በግቢ ያለ መጻተኛ ምንም ስራ አትስሩ። እግዚአብሔር ሰማያትን፣ ምድርን፣ ባህርን በውስጡ ያሉትን ሁሉ በ6 ቀን ፈጥሮ በ7ኛው ቀን አርፏልና። ስለዚህ የእግዚአብሔርን ሰንበት ቀን ባርከው ቀድሰው። ኢሜን ፊቱ ከንሳ አሎተተናማ አመልቡን ጅሩቲ ጋሩማ ሰኒማ ኢሜን ፊቱ ከንሳ አሎተተናማ አመልቡን ጅሩቲ ጋሩማ ሰኒማ አርዲራ ሰሚራ አኪሳ እንጅሩ ጎኩማ ኢሜን ፊቱ ከንሳ አሎተተናማ አመልቡን ጅሩቲ ጋሩማ ሰኒማ ኢሜን ፊቱ ከንሳ አሎተተናማ አመልቡን ጅሩቲ ጋሩማ ሰኒማ አርዲራ ሰሚራ አኪሳ እንጅሩ ጎኩማ አርዲራ ሰሚራ አኪሳ እንጅሩ ጎኩማ አኪሳ እንጅሩ አኪሳ እንጅሩ abdi dukana yetti fasakan basu akisa enjir bolla duwa duche kan jirenya labsu akisa enjir gara gaddimi de gamachun wallano akisa enjir ijami manjam sabarbanan kambano akisa enjir toko lakaye kangati nama basu dandi chufa mesake kella jigenne kasu jirare agisa jirare agisa jirare
Jirare akisa jirare Jirare akisa jirare Afaan bira dabarse kangara namalalu Dhaka walchaaf guurameni riqicha nama jaaru Jirare akisa jirare Jirare akisa jirare Jirare akisa jirare Jirare akisa jirare Jirare